በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓርብ የስቅለት ዓርብ። አምላካችን በጥንተ ተፈጥሮ አዳምን በዕለት ዓርብ ፈጥሮታል። ዳግመኛም በዚህ ዕለት አዳምን ለማዳን ራሱ መሥዋዕት ሆኖ ቀርቧል። መሥዋዕት የሆነው ደግሞ በመስቀል ተሰቅሎ ነውና ዕለቱ ስቅለት ዓርብ ተብሎ ይጠራል። ማኅበረ አይሁድ ከሐሙስ ምሽት 3 ሰዓት ጀምረው እስከ ዓርብ 9 ሰዓት ድረስ ለ18 ሰዓታት በጌታችን ላይ ብዙ መከራ አድርሰውበታል። ክርስቶስም ሥጋዬን በበላችሁ ጊዜ ደሜንም በጠጣችሁ ሰዓት መከራዬንና ሞቴን ትናገራላችሁ ባለው መሠረት ቤተ ክርስቲያናችን ይህን ዕለት ሁሌም ታስበዋለች። በተለይ የክርስቶስ ሥጋና ደም በሚፈተትበት ጸሎተ ቅዳሴ ጊዜ የጌታን መከራ ታስበዋለች። ሥጋውና ደሙን የሚቀበሉ ምዕመናንም ጌታ በሐሙስ ምሽት 3 ሰዓት ላይ ተይዞ ዓርብ ከቀኑ 6 ሰዓት ላይ ተሰቅሎ በ9 ሰዓት ቅድስት ነፍሱን ከቅዱስ ሥጋው እስከለየበት ሰዓት ድረስ የተቀበለውን መከራ ለማሰብ 18 ሰዓት ጾመው ነው ሥጋውና ደሙን የሚቀበሉት። በዚህ ዕለት በዕለተ ዓርብ ጌታችን የተቀበላቸው መከራዎች ቁጥር ስፍር የላቸውም። ግርፋቱ ብቻ 6666 ነበር። በአምላክነቱ ባሕሪ ችሏቸው ነው እንጂ እያንዳንዱ ግርፋት ለሞት የሚያበቁ እንደነበረም ግብረ ሕማማት ይነግረናል። አባቶቻችን ግን መከራዎችን በአይነት ለይተው 13ቱ ሕማማተ መስቀል የሚል ስም ሰጥተውታል። ሕማማተ መስቀል በቁሙ የመስቀል ሕማሞች መከራዎች ማለት ነው። ይህም ጌታችን መድኃኒታችን በዕለተ ዓርብ የተቀበላቸውን ሕማሞች የሚናገር ነው። እነርሱም ራስን መመታቱ፣ የእሾህ አክሊል መደፋት፣ የኋሊት መታሰር፣ ሐሞት መጠጣት፣ መገረፍ፣ 5ቱ ቅንዋተ መስቀል ዳናት፣ አዴራ፣ ሳዶር፣ አላዶርና ሮዳስ፣ ጀርባውን መመታት፣ ጎኑን መወጋቱ፣ ፊቱንን በጥፊ መመታት ናቸው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26። በዚህ ዕለት አይሁድ ዓይነ ሕሊናቸው ታውሮባቸው አንዳች ጥፋት ሳያገኙበት በግፍ መከራ ሲያጸኑበት ቆይተው ከቀኑ 6 ሰዓት ላይ ዕርቃኑን ቢሰቅሉት ዕርቃኑን ለመሸፈን ፀሐይ ጨለመች፣ ጨረቃም ደም ለበሰች። ከዋክብትም ክብራቸውን ትተው ክብሩን ለመመስከር ረገፉ። የቤተ መቅደስ መጋረጃዎች ለሁለት ተከፈሉ፣ ዓለቶች ተሰነጠቁ፣ መቃብራት ተከፈቱ። ሙታንም ተነስተው ወደ ከተማ ገብተው አምላክነቱን መሰከሩ። እነዚህ 7ቱ ተአምራት ሲፈጸሙ እንኳ አይተው አይሁድ የክርስቶስን አምላክነቱን አላመኑም። የማቴዎስ ወንጌል ምዕራፍ 26 ቁጥር 46 እስከ 64። በዚህ ዕለት በስቅለት ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውኸኝ በማለት አዳምና ልጆቹ በሲኦል መከራ ሳሉ የጸለዩትን ጸሎት በእነርሱ ቦታ ገብቶ ጸልዮላቸዋል። የማቴዎስ ወንጌል ምዕራፍ 27 ቁጥር 46። አይሁድ ግን ይህን ሲል አብዝተው ያሰቃዩት ነበርና አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ጸለየላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34። ድንቅ ሥራውን ተመልክቶ አምላክነቱን ተቀብሎ አቤቱ በመንግሥት በመጣህ ጊዜ አስበኝ ላለው ወንበዴም እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ ሲል ምሕረትን አደረገለት። የሉቃስ ወንጌል ምዕራፍ 23 ቁጥር 43። አይሁድ ግን ፍጻሜ መድረሱን አይቶ ተጠማው ቢላቸው መራራ አስጎነጩት። የዮሐንስ ወንጌል ምዕራፍ 19 ቁጥር 28። ይህ ሁሉ ሲሆን አይታ ስለ አንድ ልጇ ታለቅስ የነበረችን እናቱንም ሌላ ልጅ የላትምና ለደቀ መዝሙሩ
እነኋት እናትህ፣ እነሆ ልጅሽ በማለት በአደራ ሰጠው። የዮሐንስ ወንጌል ምዕራፍ 19 ቁጥር 26 እስከ 27። በመጨረሻም አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ካለ በኋላ ነቢያት የተናገሩት ትንቢትና ምሳሌ ሁሉ መፈጸሙን ተመልክቶ ተፈጸመ በማለት ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ ለየ። የዮሐንስ ወንጌል ምዕራፍ 19 ቁጥር 30። እነዚህን ሰባቱ ንግግሮች ሰባቱ አጽርሃ መስቀል ይባላሉ። የስቅለት ዓርብ መልካሙ ዓርብ ይባላል። ምንም እንኳ በክርስቶስ ላይ ከደረሰበት መከራ አንጻር ስንመለከተው ክፉ ቀን ቢመስለንም አዳምና ልጆቹ ለ5500 ዘመን በጉጉት ይጠባበቁት የነበረው የተስፋ ቃል ኪዳናቸው የተፈጸመበት ቀን መሆኑንና የወንበዴዎች መቀጫ የነበረው መስቀልም የዲያብሎስ ድል መንሻ ከደዌ ሥጋና ከደዌ ነፍስ መፈወሻ ሆኖ የተሰጠን ዕለት መሆኑን ስናስብ ግን መልካምነቱ ጎልቶ ይታያል። ዲያብሎስ እኛን በግፍ መከራ እንድንቀበል ባዘጋጀው መስቀል ራሱ ድል የሆነበትና እኛ ስልጣን ያገኘንበት ዕለት ነውና አባታችን አዳም ይህን ዕለት በጉጉት ይጠብቀው ስለነበረ ልክ በአይሁድ በክፋትና በተንኮል ተሞልተው ለጲላጦስ ክርስቶስን ስቀለው ስቀለው ሲሉት አዳምም በሲኦል ሆኖ አብሯቸው ስቀለው ስቀለው ይል ነበር ይላሉ ሊቃውንት። ምክንያቱም ክርስቶስ ካልተሰቀለ መዳን የለምና። አንድም ክርስቶስ ሥጋ አዳምን ለብሶ የተገለጠበት ዋናው ዓላማው ይህ ነበርና በዕለት ዓርብ በክርስቶስ የተደረገለት ግፍና መከራ ተዘርዝሮ የማያልቅ ስለሆነ ግብረ ሕማማትንና ሕማማተ መስቀልን የተባሉትን መጻሕፍት እንድታነቡ እጋብዛቸዋለሁ። ጥብጣቤ በስቅለት ዓርብ ጌታ በተሰቀለበት ዓርብ በበዓሉ ሥርዓት ፍጻሜ ላይ ምዕመናን ወደ ካህናት እየቀረቡ በሰሙነ ሕማማት የሰሩትን ኃጢአት ይናዘዛሉ። ካህናቱም በወይራ ቅጠል የምዕመናንን ትከሻቸውን ቸብ ቸብ እያደረጉ ቀን ከሰገዱት በተጨማሪ እንዲሰግዱ ያዟቸዋል። ጥብጣብም እያልን ያለነው ይህን ሥርዓት ነው። ማለትም ቸብ ቸብ መደረጉን ነው። ምዕመናን በሰሙነ ሕማማት የሰሩትን ኃጢአት ሲናገር መጠብጠባቸው፣ ቸብ ቸብ መደረጋቸው የተግሳጽ ምሳሌ ነው። ምክንያቱም የጌታን መከራ፣ የድንግል ቅድስት ማርያምን ልቅሶና ሐዘን፣ የደቀ መዛሙርቱንም ጭንቀት እያሰብን አንድም ጌታን ለመከራ ያበቃውን ድንግልን ለሐዘን የዳረግነውን የእኛን በደል እየረገምን በጾም በስግደት በሐዘን በድካም ማሳለፍ በሚገባን ሳምንት ላይ ኃጢአት ሰርተናልና እንገሰጻለን። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን በደል ተሸክሞ በእኛ ፋንታ መገረፉንና በእርሱ መገረፍም እኛ ከበደልና ከመርገም መዳናችንን የሚያስታውሰን ነው። ወይራ መመረጡ ወይራ ጽን ስለሆነ ነው። ጌታም ስለ እኛ ጽኑ መከራ መቀበሉን ለመናገር ነው። አንድም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ብሎ አስተምሯልና። የማቴዎስ ወንጌል ምዕራፍ 16 ቁጥር 24። እኛም ክርስቶስ በተባለው ስሙ ክርስቲያን ተብለን መጠራታችን ይህን የጌታን ትእዛዝ ተቀብለን ነውና፣ ስለሆነም አንተ ስለ እኛ ይህን ጽኑ መከራ እንደተቀበልክልን እኛም በአንተ በማመናችን ምክንያት የሚመጣብንን ጽኑ መከራ ለመቀበል ዝግጁ ነን ማለታችን ነው። ቅዱስ ጳውሎስም ይህን ለመናገር ለፊልጵስዩስ ሰዎች በላከላቸው መልእክቱ ላይ ስለ እርሱ ስለ ክርስቶስ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አልተጠራችሁም ያለው
ለዚህ ነው ይሁዳን መርገም። በስቅለት ዓርብ የአስቆሮቱ ይሁዳ ከ12ቱ ሐዋርያት አንዱ ነበር። ኋላ ግን የተመረጠበትን የሐዋርያነት ተግባር ትቶ ጌታን ከሰቀሉት የካህናት አለቆች ጋር ዶልቶ መምህሩን አሳልፎ ሰጥቷል። በዚህም እርግማን ደርሶበታል። ምክንያቱም ጌታ ስለ እኛ ብሎ በፈቃዱ ራሱን ለመስቀል ሞት አሳልፎ መስጠቱ ቢታወቅም ተላልፎ ለመሰጠቱ ግን ምክንያቱ ይሁዳ ነበርና። ጌታም ይህን ሲናገር የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር በማለት ይሁዳን ረግሞታል። የማቴዎስ ወንጌል ምዕራፍ 26 ቁጥር 24። አባቶቻችን ካህናትም በስቅለት ዓርብ ከሥርዓተ ጸሎትና ስግደት ፍጻሜ ላይ በመቋሚያ ጫፍ ላይ የበራ ጧፍ አስረው በመካከላቸው ከፍ አድርገው በማቆም ዲያቆኑ ከዳዊት መዝሙር የተመረጡ ክፍሎችን ለይቶ በማስተዛዘል ሲያነብ በዙሪያ ጧፉን ከበው የቆሙት ካህናትና ሕዝቡም ደግሞ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ፣ የይሁዳ ልጅ የልጅ ልጅም ይጥፋ እያሉ ይረግሙታል። በመጨረሻም ወፍኖቶሙሰ ለኃጥአን ተጠፍእ፣ የኃጢአት መንገድ ትጠፋለች በማለት መብራቱን ያጠፋሉ። ይህም የይሁዳ የግብር ዘር ይሁዳን በግብሩ የሚመስለው ሁሉ እንዲህ ይጠፋል ብለው በትርኢታዊ መንገድ ለማስተማር ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 68 ቁጥር 25 ላይ እንደ ይሁዳ ያሉትን ሲረግማቸው ማደሪያቸው በረሃ ትሁን፣ በድንኳኖቻቸውም የሚቀመጥ አይገኝ፣ በኃጢአታቸው ላይ ኃጢአትን ጨምርባቸው፣ በጽድቅህም አይግቡ፣ ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ ብሏል። በመዝሙር 108 ቁጥር 5 ላይ ደግሞ በመልካም ፋንታ ክፉን በወደድኋቸው ፋንታ ጠላትነትን መልሰውልኛልና በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት፣ ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ ብሏል። መዝሙር 108 ቁጥር 5 እስከ 8። እንደተባለውም ይሁዳ ታንቆ በመሞት የተሰጠውን የንስሐ ዘመን አሳጥሯል። ሹመቱን ሌላ ይውሰደው እንደተባለው ደግሞ በእርሱ ፋንታ ሐዋርያው ማትያስ ከ12ቱ ተቆጥሯል። ይህ የቅዱስ ዳዊት ትንቢት ለይሁዳ የተነገረ መሆኑንና ትንቢቱም ደርሶ መፈጸሙን ቅዱስ ጴጥሮስ በይሁዳ ቦታ ገብቶ ከ12ቱ ሐዋርያት ጋር የሚቆጠር ሐዋርያ ለመሾም ለተሰበሰቡት ምዕመናን ባደረገው ንግግር ገልጾላቸዋል። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባቸው አይኑር፣ ደግሞም ሹመቱን ሌላ ይውሰድ ተብሎ ተጽፏልና እንዲል የሐዋርያት ሥራ ምዕራፍ 1 ቁጥር 20። ቅዱስ ጳውሎስም ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን በማለት አመፀኞችንና ግብራቸውን መርገም እንደሚገባን ይናገራል። አንደኛይቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 16 ቁጥር 22። ዛሬም ይህን መሰረት አድርገን ነው ይሁዳን የምንረግመው ግን ክፉ ስራውን ነው እንጂ ግለሰቡን አለመሆኑን መገንዘብ ይገባናል። እነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና